ሰላም የተወደዳችሁ ውድ እህቶች ወንድሞች፣ የሉትራን ትምህርት ቤት ጓደኞቼ፣ ቤተሰቦቼ ሁላችሁ እንደምናችሁ? ፍረዝጊ ነኝ። እንግዲህ አማርኛችሁ ብሎ ጠፍተዋል እንደምታውቁት። በተቻለኝ መጠን ግን አሁን ዛሬ የምሰራው ቪዲዮ አማርኛ ለማስተካከል እሞክራለሁ። እንዴት ናችሁ? ደህና ናችሁ ወይ? እንደምናችሁ? በጣም ነው የምናፍቃችሁ። በጣም I miss all of you. ዛሬ የመጣሁት ስለ ዋሽንት ዘላለም ወንድሜ ዘላለም ባቀረበልኝ ጥያቄ መሰረት ነውና ዋሽንት ለኔ ምንድነው? በአቅሜ እንግዲህ ማስረዳውን ያህል ለማስረዳት ነው የመጣሁት። ወይም ደግሞ ምንድነው ለኔ ዋሽንት የገባኝ እንግዲህ ምንድነው ዋሽንት? ዋሽንት ማለት ባለ አራት ቀዳዳ ቱቦ ነው። ይሄ መቃወይ ሸምበቆ ነው ማለት ነው። ከዛ ነው የሚሰራ በአገር ቤት መሰረት። እኔ ደግሞ በዚህ ሀገር በአሜሪካ ስኖር የሸምበቆ አቬይላቢሊቲ ስለሌለ እንደዚህ አይነት ይሄ የውሃ ቧንቧ በዚህ ነው የምሰራው። እንደምታዩት አሁን እንደዚህ ነው የሰራሁት። አራት አይኖች ምልክት አድርጌባቸዋለሁ እና ከዛ ነው የምሰራቸው ማለት ነው። እነሱ ደግሞ ስሞክራቸው ተሰማላችሁ ስለነሱ። ዋሽንት እንግዲህ እንደ ዌስተርን መሳሪያ ወይም እንደ ሪኮርደር ማውስ ፒስ አፍ ውስጥ የሚገባ ነገር የለውም እና በጎን እንደዚህ ነው ድምፁ። ንፋሱ ተለቆ ማለት ትንፋሽ ከሳምባ ወደዛ ተለቆ ድምፅ የሚያወጣው ማለት ነው። ስለዚህ ድምፅ ለማውጣት መጀመሪያ ለመለማመድ በጣም ከባድ ይመስላል። እንደ ፊስካ አይነት አይደለም፣ ከጎን ነው እና ቤዚክ። ለምሳሌ እኔ አንድ ልጅ ብቻ ነው አስተምሬ ከኔ በላይ የሚጫወት ያለው አሁን በአንድ 5-6 ወር የሚያህል ጊዜ እና እንደዚህ ቆርጬ ነው ያስተማርኩት። ይቺ ቱቦ፣ ይሄ ቱቦ አሁን ቀዳዳ የሌለው ነው ማለት ነው። ሰው መጀመሪያ ድምፅ ማውጣት መቻል አለብን ማለት ነው ከጎን። ልክ ድምፅ ደግሞ በዊንድ ቬሎሲቲ ወይም ደግሞ በኃይል ምን ያህል ዊንድ ወይም ምን ያህል ንፋስ እንደተገፋ ነው ድምፁ። ለምሳሌ ሰፋ ያለ ትንሽ ወፈር ያለ ሊሆን ይችላል። ከዛ ትንሽ ጠንከር ካለ ደግሞ እንደዛ ያለ ሻርፕ የሆነ ይሄዳል። the more the wind velocity is, the power is more squeaky kind of more pitch አለው ማለት ነው። ስለዚህ በትንሽ ነው የሚጀምረው። እቺ ለምሳሌ አጭር፣ በጣም አጭር ቱቦ ናት። the same thing ናት እና መጀመሪያ ለማጭ ከሆነ እንደዚህ ድምፅ ማውጣት አለበት ማለት ነው። ከጎን ለከድ ነው እንደዛ ነው። ስለዚህ ፔንታቶኒክ ነው ብያለሁ፣ ምክንያቱ ባለ አራት ቀዳዳ ብቻ ስለሆነ ቀዳዳ የሌለበት እንደ አንድ ይቆጠራል ማለት ነው። አንድ ከአምስቱ ማለት ነው ያለ ቀዳዳ። ይሄ ምንም አይን የሌለው ነው ምነፋ ያሉት እና አይን የሌለው ሰው አንዱ እሱ ነው ማለት ነው። እና ባለቀዳዳ ያለበት መጫወት ብጀምር ለምሳሌ ይሄ ከመቃወይ ከሸምበቆ የተሰራ ከሀገር ቤት የመጣልኝ ነው። ይሄ ከአዲስ አበባ እና ደንበኛ ፕሮፌሽናሎች ነው የሰሩት። አሁን ለምሳሌ እንዳልኩት እንደዚህ ነው ድምጾች። ፔንታቶኒክ ወይም ደግሞ አምስቱ፣ ፔንታ ማለት አምስት ነው በግሪክ እንደምታውቁት፣ በባዮሎጂ ወይም ደግሞ በፊዚክስ እንደተማር ነው እና እንደዚህ ናቸው እንግዲህ። አሁን 1 2 3 4 ከዛ በኋላ ተደፍኖ ደግሞ 5 ይሆናል። 1 2 ቀዳዳው እያሳየውኝ 1 2 3 4 5 1 2 3 4 5 እነዛ ናቸው ድምጾቹ አምስት ፔንታ የሚባሉ። አሁን ለምሳሌ እንዳለ በስከነ ቀዳዳው ተደፍኖ በሙሉ assume as if it doesn't have any ቀዳዳ እንደሌለም ጀስ ድምጽ ብቻ ነው ማውጣው። አሁን የመጀመሪያው ቀዳዳ ከከፈትኩት ነበርና ይላል። ሁለተኛው ስከፍት ደግሞ ይላል። ሶስተኛ፣ አራተኛ
አሁን ሁሉም አንድ ላይ አምስቱ ጫወታለች ማለት ነው። አንዱ ተደፍነው አራቱ ደግሞ ሳይደፈኑ አንድ ሁለት ሶስት አራት አምስት ይመጣል አሁን በኋላ ማለት ነው። አሁን ሃርመኒ ነው እንግዲህ የዊንድ ቬሎሲቲ በአእምሮ እንዴት የሚላከው ኤር እና ምን አይነት ድምፅ ማውጣት እንደምትፈልግ ኃይለኛ ቬሎሲቲ ነው የሚለቀቀው ወይም ደግሞ አፈስ ያለው ትንሽ ወፈር ያለው ነገር ይሆናል ማለት ነው። ስለዚህ ከዛ ኮኦርዲኔሽን ነው ብሬን ካይንድ ኦፍ ቲንግ። ሁሉም ብሬን ናቸው፣ ብሬን መሳሪያ ናቸው በሙሉ ሙዚቃ። ኤኒዌይ ግን ይህኛ ደግሞ በተለይ ለኮምፐንሴት አድርጎ ድምፁ መቀያየር ስለሚፈለግ ብዙ ኮኦርዲኔሽን ያስፈልገዋል ማለት ነው። ስለዚህ እንደዚህ ነው። አሁን ሙዚቃ ለምሳሌ አንድ ሜሎዲ ብጫወት ከአምስቱ የኢትዮጵያ ቅኝቶች ማለት ነው። አሁን በምትጨርሰው አሁን ለምሳሌ በዚህ ብጨርስ በመጀመሪያው የሚጨርስ ከሆነ ሙዚቃው ልዩ ነው የሚሆነው። በሁለተኛ ሲጨርስ፣ በሶስተኛ በአራተኛም ሲጨርስ ልዩ ነው የሚሆነው ማለት ነው። የሚችል ትጨርሳለች። አሁን ለምሳሌ በአንደኛው ሲጨርስ ትጨርሳለች ማለት ነው። እሱ በአንደኛው ሲጨርስ በሁለተኛው ሲጨርስ ነው። እሱ በሁለተኛ ሲጨርስ ነው። በሶስተኛ የለውም። አክቹዋሊ ድምፅ ብዙም ሜሎዲም የለውም። አራተኛው ሲጨርስ በአራተኛው ሲጨርስ ነው እሱ። እንደዛ ይመስላል ማለት ነው። እና ዋሽንቶቹ ደግሞ ለምሳሌ ይሄ ፒቪሲ ፓይፕ ወይም ደግሞ እኔ የምሰራው አንጓ የሌለውበት ቅልጥማ አይደለም፣ ምንድን ነው የሚባለው በአማርኛ ግን ካያችሁት እዚህ እንደ ጉልበት አይነት አለው እዚህና ድፍን ነው የሚሆነው። በኋላ ስለተቦረቦረ ነው አንድ ቧንቧ የሚሆነው። 2 3 4 1 2 3 4 5 5 አንጓ ያለው ነው ይሄ ለምሳሌ። እና በጣም ሙሉ የፔንታቶኒክ ድምፅ ወይም ደግሞ የአምስቱ እንትኖች የኢትዮጵያ ቅኝቶች የሚጫወት ይሆናል ማለት ነው። ካልሆነ የኔ አይነት ኢምፕሮቫይዝ ማድረገው እዚህ ሀገር የሰራሁት ከሆነ ደግሞ
አሁን አይኖቹ ካያችሁት ይሄ ነው ፒቪሲ ፓይፕ ትንሽ አሳምሬዋለሁኝ የሆነ ቴፕ አድርጌ ማለት ነው። እና ከዚህና ወደዛ ከዚህ ወደዚህ ያለውና ከዚህ ወደዛ ያለው ትንሽ ራቅ ያለ ስለሆነ ያኛውን ሜሚክ ያደርገዋል አሁን የተጫወትኩት። የራሱ የሆነ ሜሎዲ ያለው ማለት ነው። እና ዋሽንት ደግሞ እንደ ርዝመቱ እንደ ጥረቱ እንደ ዳያሜትሩ ደግሞ ድምፁ ይለያያል ማለት ነው። ይሄኛው ለምሳሌ ሲ ሻርፕ ብሎ ነው ያልኩልኝ፣ አጭር ነው፣ ትንሽ መካከለኛ ዳያሜትር ነው ያለው። እስከዚህም ድረስ አልወደድኩትም ለነገሩ። ይሄ ደግሞ በጣም ረዥም ነው፣ ቢ ፍላት ነው ያሉት እና እስከዚህም ቱን ጥሩ አይደለም። ሌላው እንደ አንጓው ማለት አቀማመጥና አይኖቹ የት እንደተሰሩ ድምፁ ራሱ ልዩነት አለው ማለት ነው። ይሄኛው መካከለኛ ዳያሜትር ነው፣ ቢ ነው ብሎ የጽፈው ይላኩልኝ እና ይሄ ቢ ነው፣ ሜጀር ቢ ነው ማለት ነው። መዝሙር ነው የተጫወትኩላችሁ። ሌላው እንደየ ሁኔታው ነው። ምክንያት ለምሳሌ ይሄኛው አንጓው እዚህ ሆኖ አይኑ ግን ትንሽ እዚህ ነው ያለውና ራቅ ብሎ ያለ ነውና ይሄኛው ደግሞ አንዱ ከቅኝቶቹ ማለት ነው ከቅኝቶቹ እና ለየት ያለ ድምፅ አለው ማለት ነው። አሁን መለስ ብዬ ስለ ዋሽንት እንዴት እንደለመድኩት ጠይቄ ነበርና ስለሱ ልንገራችሁ። እንግዲህ እኔ እንደምታውቁት በእድሜ ከገፋሁኝ በኋላ ነበር አዲስ አበባ መጥቼ ሉትራን ጆይን ያደረኳችሁ እና ወደ 15 ዓመቴ ነበር። አክቹዋሊ ከዛም አልፎ ነበር ከ15 16 ተቃርቤ ነበር የጀመርኩት ትምህርትም ቅናት ፎርማል ትምህርት ስማር ማለት ነው። እና ከዛ በፊት ግን በረኝነት ዘመን ነው በረኝነት ህይወት ነበር የተሰማራሁት ከህፃንነቴ ከልጅነቴ ማለት ነው። እና ሀገር ቤት እኔ ያደኩበት ፋርመሮች ናቸው። ሰማይ ኖማዲክ ካይንድ ኦፍ ቲንግ ኖማዲክ አይደሉም ግን ዶይሊንግ ቦታ አላቸው ቤተሰቦቼ። ግን ሩቅ ቦታ ትሄዳለህ። ወደ እስከ 6 ወር ያህል ሩቅ ሄደን ነበር። ሰርች ኦፍ ግራስ በሁለቱም ቋንቋ እየተናገርኩኝ ነው እንግዲህ እና ሳር ፍለጋ የምንሄድ ነበርና አንዳንዴ እስከ 6 ወር ያህል ቤተሰቦቻችን ማናይበት ጊዜ ነበር። እና በዛ ጊዜ እንግዲህ ሌላ ሙዚቃ የለም ዋሽንት ነው እና ከበረሃ ቆርጠህ ራስህ ትሰራለህ፣ ከሚጫወቱት ትለማመዳለህ። እንደዛ ነው የለመድኩት እና ገና በ7 ዓመት ነው የጀመርኩት። about 7 I think ከዛም ያንገር ቢሆን መሆን ይችላል ማለት ነው። እና
ከዛ በኋላ ግን ፍቅር ያዘኝ ከሱ ጋርና አዲስ አበባ ስመጣ የትም ሲሄድ በቃ ያየሁት ቱቦ ሳይ ሁሌ አይ ሲ ኢት ኢን ተርምስ ኦፍ ሚውዚክ እና እንደዛ ነው ከኔ ጋር ያደገው እስካሁን ድረስ በጣም ፍቅር ይዞኝ ከኔ ጋር ያለ ማለት ነው። ወደ እረኝነት ህይወት ለመልሳችሁና በበረሃ ነው የምትኖረው። እንግዲህ ከብቶቹ ልክ ዝም ብለህ ነው ተነስተው ሌሊት ሊበሉ ሲሄዱ ትከታላቸዋለህ እና በረሃ ነው። አንዳንዴ ጨረቃ ሲኖር ብርሃን አለ፣ አዘርዋይስ በጣም ጨለማ ነው። እና እዛ ደግሞ ብዙ ፕሬዲተርስ ነበሩ ማለት ጅብ አለ፣ ሌላም አውሬ ብዙ አሉ። እና ዋሽንት አሁን ሁለት ጥቅም ነበረው ማለት ነው። አንደኛው ነቅተህ እንድትቆይ ሙዚቃው ነምበር ዋን የሙዚቃ ፍቅር ስላለ ሜሎዲው ራሱ ደስታ ይሰጥሃል ማለት ነው። ሁለተኛ እንድትነቃ ማለት በሌሊት ተኝተህ ከብቶቹ እንዳትቀርና ፕሬዲተር እንዳይበላቸውም ደግሞ ይጠቅማል ማለት ነው። በሶስተኛ ደረጃ ደግሞ የአንተ ፕሬዘንስ ይነግራል ማለት ነው። ዋሽንት ሲጫወት ለምሳሌ ከብቶች መካከል ሆኜ እዛ እንዳለው ስለሚያውቁ ዋይልድ አኒማሎችም ደግሞ አይደፍሯቸውም ማለት ነው። ይፈሯቸውና ወደዛ አይጠጉም፣ ምክንያቱም ሰው ስለሚፈሩ። በብዙ ቦታ ባደኩበት ሰው ጅብ ሰው በልቶ ሰምቼ አላቅም ነበር። ውጊያ ተጀምሮ በቃ የሰው ስጋ የሞተ ሬሳ እስከለመዱ ድረስ እና ከዛ በኋላ ነው በቃ ትንሽ አስቸጋሪ ነገር የሆነው እና አዘርዋይስ እንደዛ ነበር እና ለዚህ ጥቅም ነበር የነበራት ዋሽንት ማለት ነው። ሌላ ሜሎዲ አላት። አንድ ጊዜ ሎስ አንጀለስ የሆነ ዌዲንግ ነበርና እዛ ተጫውቼ ስወርድ አንድ ትንሽ ልጅ ናት፣ ወደ 5 ዓመቷ 4 ዓመት ይሆናል አይደል ነው እንግዲህ እድሜዋን አላውቅም፣ ግን አይ ላቭ ዮር ሚውዚክ አለችኝና ገረመኝ። በቃ ምን ያህል እኛ ያሳደገን እየሰማ ነው ያደገ ነው እንኳን ብዙ ኢንፍሉዌንስ ያደርገናል። ምክንያቱም የራሳችን ባህልና ሙዚቃ ሜሎዲ ስለሆነ። ግን ለትንሽ ልጅ እንደዛ ያህል አትራክሽን ካለው በጣም ኢፌክቲቭ ወይም ደግሞ በጣም ተወዳጅነት እንዳለው ነው የገባኝ ማለት ነው። ስለዚህ ስለ ዋሽንት ሳላሰለቻችሁ ይበቃችኋል። አይ ቲንክ እዚህ ላብቃ መሰለኝ። ባሳያችሁ ብዙ ዋሽንቶች ነው ያሉኝ። እነዚህ ከእናንተ ፊት አቅርቤ ከናዝመር እየመረጥኩ ልጫወት ነው። ደግሞ ሌላ ግሩፕ ናቸው ማለት ነው እነዚህ። ሌላም እዚህ እንደምታዩት ከኢትዮጵያ ነው የመጣው፣ እዚህም አሉ ማለት ነው። እና ሁሉም የራሳቸው የሆነ ድምፅ ስላላቸው በቃ ዩ ኪፕ ላይክ እንደ ዋሽንት ተጫዋች። ለምሳሌ ይሄኛው ኢ ብለው ነው ያለው ክልኝ፣ በጣም ትልቅ ወፈር ያለ ወይም ረዘም ያለ ነው። ይመስላል። ለምሳሌ የላከልኝ ሰውዬ በጣም ሁለቱ እነዚህ ኤፍ ብሎ ነው የላካቸው እና ሜጀር ኤፍ ናቸው፣ ግን በዳያሜትር ካያችኋቸው ትንሽ ይለያሉ እና በርዝመትም ትንሽ ይለያሉ እና ትንሽ የራሳቸው ሴም ሜጀር ሆኖ ለየት ያለ ጣዕም አላቸው ማለት ነው። ይሄኛው በጣም ወደው ነው ማለት ነው። ሴም ሜጀር ሆኖ ይሄኛው ትንሽ ከሱ ቀጠን ያለ ነው። ትንሽ ለየት ይላል። ሌላው ወደ በጣም ያነሰው በወስዳችሁ የኛው በጣም ትንሽ ናት። እቺ ለምሳሌ ቲንክ ሲ ብሎ ነው ያጻፉባት። ትንሽ ስኩዊኪ ነገር ነው እና እንደዚህ ይመስላል። እንግዲህ አይ ሆፕ አይ አንሰርድ ዩር ኮስችን። በጣም ነው መወዳችሁ። ጋድ ብለስ ዩ። አይ ሚስ ዩ ኦል በጣም። እኔ ከእረኝነት ከከብት ጥበቃ ወደ ኢንላይትመንት የመጣሁት ሉተራን ስለሆነ በጣም ስፔሻል ሜሞሪን ያለኝ እያንዳንዳችሁ በጣም ነው መወዳችሁ፣ በጣም ነው ማስታወሳችሁ። አይ ሃድ አ ጉድ ላይፍ ማይ ላይፍ ስታርት ዴር። ለዚህ አሁን ፕሮፌሽናል ላይፍ እንዲኖረኝ የረዳኝ እሱ ነው። የነ ቲቸር ለተብርሃን እንግሊዝኛ ነው እስከ ካሌጅ ድረስ ያደረሰኝ ይመስለኛል።
የቶሎ ቶሎ ትምህርት ነበረ እና እግዚአብሔር ይመስገን እዚህ ያለውኝ በህይወት ደግሞ ብዙም የጤናም ቻለንጅ ስላለኝ በጣም ብዙ ጊዜ ነው እኔ ሰርጀሪ ያደረኩትና ጭንቅላት ሳይሆን ሁለቴ ተከፍቶ ግን እግዚአብሔር በህይወት ሊያኖረኝ ስለፈለግን በህይወት አለውኝና በጣም ደስተኛ ነኝ። እናንተም ደግሞ በእግዚአብሔር ደስ እንዲላችሁ በጣም ነው የምጸልይላችሁ የምመኝላችሁ። እዛው የተማርነው ምክንያት አለው። ምክንያቱ እግዚአብሔር በቃ በተለያየ መንገድ ይገናኛል እና የዚህ ዓለም ህይወት መኖሪያ መጨረሻ አለው ማለት ነው። ነዋሪ አይደለም። የዘላለም ህይወት ግን አለ። እግዚአብሔር አንድያ ልጁ ዓለም እንድትድን እንደሰጠ ይነግረናል ዮሐንስ 3:16 እና እሱን ማሰብ ደግሞ ያለብን ማለት ነው። ምክንያቱም እድሜያችን የሄደ ሲሄድ የዚህ መዝሙር 90 ተመልሳችሁ ካያችሁ ቁጥር 10 ይመስለኛል የሰው እድሜ 70 ወይም 80 ብለዋል እና በአሁን ጊዜ እንኳን እስከ 100 ድረስ ይኖራል። ግን ምን ያህል ጤና አለ? ኳሊቲ ኦፍ ላይፍ አለው ወይ? ሌላው ደግሞ በህይወቴ ደግሞ ይሄን ቻሌንጁ የሆነብኝ ደግሞ መጀመሪያ አሁን እንኳን የለመድኩትና እግዚአብሔር ወዛ ለምን እንዳስቀመጠኝ ማቀው ደግሞ ስራዬ ነው። ፕሮፌሽኔ ብዙ በቃ ከዚህ ዓለም ማለፍ ያለበት ቀን በቀን ማየበት ነውና እንግዲህ እኔ ሟች መሆኜ ደግሞ እግዚአብሔር ያስታውሰኛል ማለት ነው በቃሉ። እኔ አም ቬሪ ሲሪየስ አባውት ኢት። እናንተም ደግሞ ሲሪየስ እንድትሆኑ ምክንያቱም በዚህ ዓለም ረጅም እድሜ ነው የምመኛላችሁ፣ በጣም ጤና ይብዛላችሁ። ግን መጨረሻ አለው እና የዘላለም ህይወት የሚባል አለ። ከዚህ ምድር በላይ በበለጠ ደስ ብሎን የምንኖረው መጨረሻ የሌለው ህይወት አለን። እግዚአብሔር ባርካችሁ። ዘላለም ወንድሜ ስለጠየቀኝ ጥያቄ ይሄ ነው ያለኝ መልስ እና በጣም ነው የማመሰግነው። ታንክ ዩ አይ ላቭ ዩ ጋይስ ጋድ ብለስ ዩ ባይ ናው። ወንድሜ ዳዊት ሳላስታውስ ከዚህ አላልፍም። አይ ላቭ ዮር ቻሌንጅ። በጣም ነው ምኮራብህ፣ በጣም ነው ደስ የሚለኝ። በቃ የምታደርገው ይሄ አንተ የጀመርከው ነገር ነው። አንተ ደግሞ የምታካሄደው ስላለ ነው እና ሁሌ በቃ ስጠፋ በውስጥ መስመርም ትጽፍልኛለህ። አይ ኖ ዳት አይ ሃቭ ቬሪ ቢዚ ላይፍ እና ምክንያቱም ብዙ እንትን አይ ዶንት ኖ አምሽን እያንዳንዳችሁ እንደዛ ናችሁ። ቢዚ ላይፍ ይኖራችኋል ኦፍኮርስ አስባለሁኝ። ግን እና እሱ ነው ትንሽ ባስባችሁ እንኳን አንዳንዴ ኮመንት ሳላይ ወይም ደግሞ የተጻፈውን ነገር ሳላይ ጊዜ ያልፍብኛል። ስለ ጂጂ አንድ ነገር ልናገርና አይ ቲንክ ጂጂ በጣም አስቀኝ ሰው ነበረ። በጣም ሂዝ ቬሪ ጂኒየስ። በቃ ትንሽም ተንኮለኛ ነበረ ሎተራል አካባቢና የሚያደርጋቸው ነገር በጣም አስቀኝ ብዙ ነው ያሉት። በቀደም የሆነ ጥያቄ ምልክት አድርጌ የጻፍኩት ነበርና የጋሽ እሸቱ ጫማ ብዬ ትቼዋለሁኝ። አሁንም ከዛ በላይ አልናገርም። Gigi is very lovely guy. I miss when he was introduced to the group. ግን በጣም የምወደው ወንድሜ ነው። ዮሴፍ የአጎቱ ልጅ ከኔ ጋር ነው እዚህ ያለው፣ አብረን የተማርነው ማለት ነው። ጌታ ይባርካችሁ። ብዙ ብያለሁኝ። ተባረኩልኝ።